ቆሞስ አባ ገብረሃና ከአንዴም ሁለቴም እዚህ ቦታ ላይ መጥተው ከመመስረቱ ጀምሮ ፍቃደ እግዚአብሔር እንደሆነ ተናግረዋል። ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ስላቸዋል ከእዳ አንድ ያውጡኝ እላቸዋለሁ። እባካችሁ ስለ መድኃኒዓለም ስለ እናታችን ስለ ቅድስት ድንግል ማርያም እላለሁ። ከ80 ሚሊዮን ኦርቶዶክሳውያን ለመጥምቀ መለኮት ለቅዱስ ዮሐንስ 30 ወዳጆች ያስፈልጉታል። ያለበት የቤተ ክርስቲያኑ ጠቅላላ ዕዳ 3 ሚሊዮን ብር ነው። 100 ሺህ ብር አስራት በኩራት የሚያወጣ የቅዱስ ዮሐንስ ወዳጅ ካለ 3 ሚሊዮን ብር ለ30 100 ሺህ ብር ነው። 50 ሺህ ብር ብናዋጣ 60 ሰው ነው የሚያስፈልገው። 25 ሺህ ብር ብናዋጣ 120 ሰው ነው የሚያስፈልገው። 12 ሺህ ብር ብናዋጣ 240 ሰው ነው የሚያስፈልገው። ከ80 ሚሊዮን ኦርቶዶክሳውያን ለመጥምቀ መለኮት ለቅዱስ ዮሐንስ እንዴት 30 ሰው 60 ሰው 120 ሰው 240 ሰው እንዴት ይጠፋል? የቤተ ክርስቲያኑን ሕጋዊ አካውንት አስቀምጥላችኋለሁ። የምትችሉትን አስተዋጽኦ በማድረግ ያስገባችሁበትን የባንክ ደረሰኝ ያላገኘሁለትን ያን ቀን ያችን ኖራን ሰጥቶኝ አይኗን ዙሪያዋን ሁለቷንም አይኔን ገና እየቀባኋት ባለ ቅጽበት ንቦች መጥተው ነደፉኝ ሁለቱንም አይኖቼን። ከዛ እኔም ደነገጥኩኝ። በወቅቱ ጥሩም ስሜት ተሰምቶኛል። እኔም በረከት እንዳገኝ ቦታው ላይ ሄጄ ጠበል ተጠምቄ ጸሎት አድርጌ ግለሰቦች ሲበደር የተበደረውን ገንዘብ ለመመለስ በጣም ተቸግሮ እባካችሁ ኦርቶዶክሳውያን ቤተክርስቲያን የሁላችንም ነች። ግንቦት 30 ነበረ 15 ቀን ሰጥቻለሁ። ጨረታ አውጥተን እንሸጥብሃለን ቤትህን ይሄንን የምከፍል ከሆነ ክፈል ብሎኝ ይሄን ሰሞን ማስጠንቀቂያ ሰጥ። ስመ ክርስትናችሁን አድርጋችሁ በቴሌግራም በኢሞ በዋትስአፕ ብትልኩልኝ እዚህ ቦታ ላይ አምጥቼ አባቶችና ወንድማችን ኪዳነ ማርያም ቦታው ላይ የሚመጡ ትልልቅ አባቶችም ቦታው ላይ ያሉ ስውራን ቅዱሳን አባቶችም በጸሎት እንዲያስቧችሁ ይደረጋል። ቆሞስ አባ ገብረሃና ከአንዴም ሁለቴም እዚህ ቦታ ላይ መጥተው ከመመስረቱ ጀምሮ ፍቃደ እግዚአብሔር እንደሆነ ተናግረዋል። በባለፈም እዚህ ቦታ ላይ እንደመጣሁ እኔ አግኝቻቸዋለሁ። እዚህ ቦታ ላይም የአካባቢው ማህበረሰብ በመላው ዓለም የሚገኙ ኦርቶዶክሳውያን የቤተ ክርስቲያንን አስራት በኩራት መስረቅ እንደሌለባቸው እዚህ ቦታ ላይ አስረድተውናል። ስለዚህ በመላው ዓለም ሆናችሁ ይህንን ፕሮግራም የምትመለከቱ የመጥምቀ መለኮት የቅዱስ ዮሐንስ ጠበል የመጥምቀ መለኮት የቅዱስ ዮሐንስ እምነት በተቻለ መጠን እንዲደርሳችሁ እንድትድኑበት እንድትፈወሱበት ከወንድማችን ከኪዳነ ማርያም ጋር እናደርጋለን። ይሄ ክርስቲያናዊ ግዴታ ነው። ይቺ ቤተ ክርስቲያን የሁላችን ነች። ከበሮውን አይጥ በጣሶታል። ታምረ ማርያሙን ገድለ መጥምቀ መለኮት ቅዱስ ዮሐንስን በቤተ ክርስቲያን የሚነበበውን ስንክሳር የሚቀመጠውን መገበሪያ ነዋያተ ቅዱሳቱን ልብሰ ተክኖውን አይጥ ብጥስጥስ አድርጎታል። ለዛም የሚያስፈልገው አንድ ሲኖትራክ አሸዋና 20 ኩንታል ሲሚንቶ ነው ብሏል ወንድማችን። በመላው ዓለም የምትገኙ ኦርቶዶክሳውያን ዛሬ በመጥምቀ መለኮት በቅዱስ ዮሐንስ ዕለት የምንገኘው በሰሜን ሸዋ ሀገረ ስብከት በጫጫ ክፍለ ከተማ ግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን ላይ ነው። በማለዳ እዚህ ቤተክርስቲያን ላይ የተገኘንበት ትልቁ ምክንያት ከዚህ በፊት በዶርቃ ሚዲያ አንዴ ሁለቴ ሶስቴ ከዛም በላይ የተለያዩ ምስክርነቶችና የቦታውን ዶክመንተሪ በቪዲዮ አሳይቻችሁ አውቃለሁ። ነገር ግን ይቺ ቤተክርስቲያን ዛሬም ያለችው ዕዳ ውስጥ ነው። የቤተክርስቲያኑ መስራችና ቦታው ላይ የሚያገለግለው ኪዳነ ማርያም በዚህ በቦታው ላይ ብዙ መሰረተ ልማቶችንና የቤተክርስቲያኒቷን የይዞታ ማስፋፊያ ካሳ ለመክፈል ከግለሰቦችና ከማይክሮ ፋይናንስ ባራጣ ተበድሮ ብድሩ የሚመለስበትና ክፍያው የሚከፈልበት ጊዜ በመድረሱ ወንድማችን በዚህ ሰዓት እየተፈለገ ይገኛል። ይህንን ዕዳና ካሳ ለመክፈልና ለመመለስ ከአቅሙ በላይ ሆኖበት ብድር ሲበደር ያስያዘው ቤት እንዲሁም ደግሞ ከግለሰቦች ሲበደር የተበደረውን ገንዘብ ለመመለስ በጣም ተቸግሮ እባካችሁ ኦርቶዶክሳውያን ቤተክርስቲያን የሁላችንም ነች። ቦታው ባዕድ አምልኮ የሚመለክበት
በብዙ ውጣ ውረድ ውስጥ የነበረ ቦታ ስለሆነ ነገር ግን ዛሬ እኔና እናንተ ይሄንን ተረባርበን ዕዳውን መክፈል ካልቻልን ቤተክርስቲያኒቷ ዕዳ ውስጥ ስላለች እንዴት እንደተበደረ ለምን እንደተበደረ እንዴት መክፈል እንዳቃተው ወንድማችን ኪዳነ ማርያም ይነግረናል። በቀጥታ ወደሱ ነው የምወስዳችሁ። ስትጀምሩ የመጥምቀ መለኮት የቅዱስ ዮሐንስ ውለታ ያለባችሁ ስለታችሁን የሰማችሁ በጸበሉ ተጠምቃችሁ የዳናችሁ ኦርቶዶክሳውያን እናንተ መርዳትና ማገዝ ባትችሉ እንኳ ደጋግ ኦርቶዶክሳውያን ጋር እንዲደርስ ሼር በማድረግ ተባበሩን። ያለውን ነገር እስቲ ንገረን። ለቤተ ክርስቲያን በግል መበደር፣ ቤትህን አስይዘህ መበደር፣ ባራጣ መበደር ምን አስፈለገ? ለምን ተበደርክ? እንዴት ተበደርክ? ቦታውንስ አንተ ብቻህን ይህንን ቤተ ክርስቲያን እንዴት መሰረትከው? የሚረዳህ ሰው እንዴት አጣህ? ዛሬ ላይ ይህን ዕዳ መክፈል ሲያቅትህ በዚህ ልክ ወደ ሚዲያ እንድትወጣ ያደረገህና ያነሳሳህ ከመጀመሪያው ምን እንደሆነ እስቲ ንገረን። እንግዲህ ወንድማችን አላየህ እግዚአብሔር ያክብርልህ። እዚህ ቦታ ችግራችንም አይተ ሰምተ እዚህ ቦታ እንድትመጣ እግዚአብሔር አምላክ መጥምቀ መለኮት ቅዱስ ዮሐንስም ፈቅዶ እዚህ ቦታ እንድረግጥ ፈቅዶልሃልና እንግዲህ እዚህ ቦታ ቤተክርስቲያኑን ከመመስረቴ በፊት አካባቢ ህብረተሰብ በባዕድ አምልኮ በጠንቋይ በጨሌ በቦረንትቻ እንዲሁም በወንዝ ላይ ነበረ የሚያከብሩት እና ከቤተሰቦቻችን ጀምሮ ማለት ነው። ያንን ለማስቀረት ያንን ነገር ሁሉም ህብረተሰቡ የአካባቢ ህብረተሰብም ወደ ቤተ ክርስቲያን እንዲመለሱ እግዚአብሔርን እንዲያመልኩ እግዚአብሔርንም እንዲያውቁ እዚህ በአካባቢያቸው በሰፈራቸው ቤተ ክርስቲያን ይተከል በማለት ግን ከመተከሉ በፊት መጥምቀ መለኮት ቅዱስ ዮሐንስና የኢየሱስ ጸበል እዚህ ቦታ ላይ አለ። ከበፊቱም ከመሰራቱም በፊት ግንቦት 21 ቀን ሰሚነሽ ኪዳነ ምሕረት እዚህ ቦታ እንደምትመጣና አክብራ እንደምትሄድ አባቶቻችንም ይናገራሉ። እዚህ ቦታ ላይ እስከ ግንቦት 30 ድረስ የነበረንን የጉዞ ምዝገባ ለ4 ተከታታይ የሥራ ቀናቶች ተጨማሪ በማድረግ እስከ ሰኔ 4 ድረስ ምዝገባው ቀጥሏል። እነዚህን ተጨማሪ ቀናቶች ስናደርግ በምክንያት ነው። ምክንያቱም የዓመቱ የመጨረሻ ጉዞ ስለሆነ ነው። በሀገር ውስጥና ከሀገር ውጪ የምትገኙ ኦርቶዶክሳውያን እስከ ግንቦት 30 ድረስ ትኬት ቆርጬ መጓዝ ላልችል ነው ወይኔ የዓመቱ የመጨረሻ ጉዞ አለፈኝ ላላችሁ እነዚህን ቀናቶች ተጠቅማችሁ ስራችሁን አመቻችታችሁ ትኬት በመቁረጥ ከኛ ጋር ተጓዙ። በሚኖረን የጉዞ ቆይታ አቡነ ሐራ ድንግል ገዳመ ሆነያት አንድነት ገዳም ላይ በርሜል ቅዱስ ጊዮርጊስ፣ ምርት ደለጎ ቅዱስ ኪዳነ ምሕረት ሁሉም ገዳማቶች ላይ ጠበል ተጠምቀን እንመለሳለን። ስለዚህ ቀድማችሁ ትኬት በመቁረጥ ከኛ ጋር እንድትጓዙ ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር እንሆ ይላችኋል። በሀገር ውስጥ ከሀገር ውጪ የምትገኙ ኦርቶዶክሳውያን መልካም የጉዞ ዝግጅት እንዲሆንላችሁ መልካም ምኞቴን እገልጻለሁ። ግን ቤተክርስቲያኑ ደግሞ ቢሰራ ቢመሰረት ጠንቋይ ቤት ከሚሄዱ ህብረተሰቡም ወደ ቤተክርስቲያን ይመለሳሉ ብዬ መልካም ፍቃድ መልካም በጎ ነገርን ባሰብኩኝ ሰዓት ይሄን ቤተክርስቲያንም እንድሰራ ዘንድ እግዚአብሔር አምላክን በመጠየቅ ሱባኤም ገብቼ ይሄንን መልስም ባገኘው ሰዓት ይሄንን ሰራው። በመሰራ ሰዓት የዚሁ አካባቢ ህብረተሰብ መጀመሪያ ጠየቅኳቸው። እንግዲህ እኛ ቤተክርስቲያንን ለመስራት ብርም የለንም፣ ብርም አትጠይቀን፣ ራስን ችለ ከሰራ ስራ ፈቃደኛ ነን፣ እኛም አንከለክልም ስራ ነበር የተባልኩኝ። እውነትም ከሙስሊምም ከግለሰብ እንዲሁ እየተበደርኩኝ ይሄን ቤተክርስቲያን መቃኙ ቤተክርስቲያን በጭቃ ዝም ብዬ ሰራሁት። ከሰራው በኋላ ታቦቱ ከገባ በኋላ 500,000 ብር እዳ ነበረብኝ። የሙስሊሙ 200,000 ብር ነበረ። የመንበር የጉልላት የቆርቆሮ የበር ይሄ ከግለሰቦች ከህንጻ መሳሪያ ተበደሬ ነበረ። መክፈልም አቅቶኝ እንዲሁ እናንተ ጋር አዲስ አበባ መጥቼ አስቸግሬያቸው ተንበርክኬ እባክህ አንዴ ቅበረኝ ብዬ ድጋሜም አላስቸግርህም ብዬ ነበር እዛ ቦታ እናንተ ቢሮ የመጣውና ያንንም እዳ ከፈላችሁልኝ። ድጋሜ እንኳን እዳ ውስጥ አልገባም ህርም ይሁንብኝ ብዬ ለራሴ ቃል ገብቼ ነበር። ግን አልሆነም። ከተሰራ በኋላ ቤተክርስቲያኗ መቃኞ ከተሰራች በኋላ የአካባቢ ህብረተሰብ ወይ ደግሞ ከሩቅም ከሌላ ቦታ በሚመጡ ጸበልተኛ በሚመጡ ሰዓት እዚህ አካባቢ
ሰብላችንን እየሰባበሩብኝ ሳራችንን አበላሽተውብናል ሰዎቹ። በእኛ መሬት ላይ ማንም ሰው ቤተክርስቲያን እንዳይሄድ ተብሎ አካባቢ ህብረተሰብ በጣም በቃ አድማ ነገር ሰሩብኝ። በቃ የሚሄድበት አጣሁ። እንደገና ከቀበሌም ተነጋግሬ ይሄን መሬት ወደ ቤተክርስቲያን እንድገባ ካሳ ክፍያ ክፈል ተባልኩኝ። ያንን ካሳ ክፍያ ለመክፈል እንደገና ብርም አጥቼ ነበረ። እንደው ግማሹን እንደው ቀበሌውም አግዞኝ ለውጥ ተሰጠልኝ። ግማሹ ሌላ ወደ 3 ሚሊዮን ምናምን ብር ግለሰብ ይክፈል ተባለ። እንደገና እናንተ መታችሁ በኦንላይን ገቢ ማሰባሰቢያ ተደርጎልን ነበር። የተወሰነ ብርም ቢገባም ግን የባሰ ችግር ውስጥ ነው የገባሁትና አልተሳካልኝም። አንድ ይሄንን ከባንክ ከአቁፋዳ ማይክሮ ፋይናንስ ባንክ ተበድሬ ነበር በወለድ በአራጣ 20% እንትን ማለት ነው። ያንን ለመክፈል የግለሰቡንም ካሳ ለመክፈል ተብሎ ነበረ የኦንላይን ገቢ ማሰባሰቢያ በደብረ ብርሃን ተደርጎ ነበረ። የውሎ አበል፣ የሆቴሉ፣ የአልጋው ይሄ ተብሎ የባሰ ጭራሽ እዳ ውስጥ እንድገባ ተደረግኩ እና ብዙ ፈተና ውስጥ ነው ያለውና እናንተም እንደምንም እንድታግዙኝ እናንተንም እዚህ ቦታ ጠራዋችሁና እንደው ስለመጥምቀ መለኮት ስለ ቅዱስ ዮሐንስ እንደው ሌላው ነገር ይቀር እንደው የባንኩን እዳ እንደምንም ክፈሉልኝ። የግለሰቡንም ደግሞ ግለሰቡ በቃ መግቢያ መውጫ አሳጥቶኛልና ተደብቄ ነው ያለሁት እዚህ ቦታ ላይ። ስልኬንም አላነሳም። ቤቱንም 15 ቀን ነው የተሰጠኝ። አቁፋዳ ማይክሮ ፋይናንስ ይሸጣል ጨረታ ይውጣ ተብሎ ማስጠንቀቂያ ተጽፎ ተነግሮኛልና ያ ሁላ ለመክፈል መከራዬን በላው። መሄጃ አጣሁ። ገንዘብም የለኝምና እባካችሁ አግዙኝ ነው ስለዚህ። ይሄ ቤተክርስቲያን በፊት ከመመስረት በፊት ሱባኤ ያስከው የት ነበር? መልስ የተሰጠህ የት ነበር? ከማን ጋር ነበርክ? ሌላ ቦታም ላይ ስታገለግል እንደነበረ መረጃው ስለነበረኝ ማለት ነው። መጀመሪያ ሄድኩኝ በሬ ሀገር መድኃኔዓለም ነበረ። እሳቸው ጋር ሄድኩኝ። እዛ ማን ናቸው? ቆሞስ አባ ገብረሐና ይባላሉ እነሱ። እሳቸውም እዛ እንድኖር ነበር የሚፈልጉት። እኔም ደግሞ በሀገሬ ያሉት በጠንቋይ በጨሌ የሚያመልኩት እነሱ ወደ ቤተክርስቲያን እንዲመለሱ ዘንድ እፈልጋለሁ። እዛ ቦታ ቤተክርስቲያን እንድሰራ እፈልጋለሁ አልኳቸው። እስቲ ሀገርህና አሳየኝ አሉኝ። እዚህ ቦታ መጣን። ከመጣን በኋላ ቦታውን አይተው ባርከው ሄዱ። ከመጀመሪያው በፊት ሱባኤ ገባሉኝ። የት ልሄድ ብዬ እናንተ ገዳም እዛው በሬ ሀገር መድኃኔዓለም ሱባኤ ብገባስ አልኳቸው። አይ እኔ ጋም አይደለም ሀብተ ማርያም ደብረ ሊባኖስ ሄደ። ሀብተ ማርያም ሱባኤ ለ7 ቀን ገብተና ስጨርስ እኔ ጋር ነው የምትመጣው አሉኝ። እውነትም ለ7 ቀን እዛ ገብቼ እንደተመለስኩኝ እንደውም ሱባኤ መጀመሪያ ገብቼ ማላቅም ነበር። እንደውም ሱባኤ ሲገባ እንዴት ነው የሚገባው ብዬ ጭንቅ ብሎኝ ነበር። እንደው ሱባኤ በመገባ በቀን 1500 እየሰገድሁ እንደው ለራሴ በራሴ እንደው ገና ስገባ ቀላል ነገር መስሎኝ፣ ግን ስጀምር በሁለተኛ ቀን መከራዬን በላው። ስግደት ማለት በጣም ከባድ ነውና ለ7 ቀን እንደምንም ጨረስኩኝ። ስወጣ ምን አያሉኝ ይሄ ብዬ ነገርኳቸው። ከዛም በኋላ ስራህን መጀመር ትችላለህ ጀምር፣ ያው ፈተና ይገጥማ ፈተናውንም ደግሞ ጸንተ መስዋዕትነት መክፈል አለብህ አሉኝ። እሺ ብዬ ጀመርኩኝ። ግን ፈተናው ያው ከዚሁ ከሀገሩ ነው የጀመረው። አካባቢው ህብረተሰብ በቃ መሬታችንን ማንም ሰው እንዳይሄድበት፣ ሰብላችንን ማንም ሰው እንዲያጠፋ አንፈልግም። ስለዚህ ይሄንን ነገር የምታመቻቸውን ነገር አመቻች፣ ጊዜ እንሰጣለን አሉ። ለ3 ወር ጊዜ ሰጡኝ። ከዛም በኋላ ቀበሌን ጠየቅኳቸው። ይሄንን ነገር እንዴት ማድረግ እችላለሁ አልኳቸው። ካሳ እከፍላለሁ፣ በቃ እንደምንም መሬቱን የካሳ ክፍያ መጥቶ ይለካልኝ አልኳቸው። ለክተውት ከዛም በኋላ ይሄንን ወደ 20 ሚሊዮን ብር ይደርሳል ነው የተባልኩኝ። ይሄን ሁላ ከየትስ አምጥተህ ትከፍላለህ? ቢያንስ እኛም እንደው የተወሰነውን እናግዝህ አሉኝ።
ለውጥ ሰጡኝ። ግማሹን ወደ 7 ሄክታር ነው ለቤተክርስቲያኑ ገቢ የገባው ጠቅላላ ማለት ነው። 7 ሄክታር ነው። ከሰባቱ አብዛኛው በቃ ጫካ ዛፍ የቀበሌ ዛፍ የተሰጠናል ለቤተክርስቲያኑ። ሌላውም ደግሞ እዚሁ አካባቢ ዙሪያው ያለው እዚህ ሜዳውን እንዳለ በለውጥ ነው የተሰጣቸው። ይሄ ዛፍና እዛታች ያለው ዛፍ ካሳ እንፈልጋለን እኛ ብር ነው የምንፈልገው አሉ። ከዚህ በላይም ከመስቀሉ በላይም አለ አዳራሽ የጀመርንበት እሱም ካሳ ነው የምንፈልገው አሉ። እነሱ 1 ሚሊዮን ብር 1,200,000 ብር ነው ጠቅላላ የ5 ሰው ነው የግለሰቡ እና ለ6 ወር እስከ ጥር 30 ቀን ስጡን እና እከፍላለሁ ብለን በሽማግሌ ታርቀን ምን ብለን ነው ግለሰቦቹን እንትን ያልነው። ግን ያ ጥር 30 አለፈ። አሁን ይሄው እንግዲህ ሰኔ ሊገባ ነው። ዛሬ ግንቦት 30 ነው እና ሰዎቹም ማስጠንቀቂያ እንደውም ለቀበሌ እንትን ብለው ነበር። እናንተ ናችሁ ከልጁ ጋር ያስማማችሁን ወይ ለመሬታችን አልሆንም ወይ ደግሞ ለብራችን አልሆንም ብራችን ወይ ያልተሰጠን ወይ ደግሞ መሬታችንን አልተጠቀምንም። ስለዚህ በቃ እኛ አንድ ምርጫ ይሰጠን አሉ። በቃ ቀን ስጡኝ ትንሽ ቀን ስጡኝ እከፍላለሁ አልኳቸው። ከዛም በኋላ ይሄንን የአቁፋላ ማይክሮ ፋይናንስ የነሱም ቀኑ አለፈብኝ። ትንሽ ቀን ነው የቀረው። በቃ እስከ ግንቦት 30 ነበረ። 15 ቀን ሰጥቻለሁ ጨረታ አውጥተን እንሸጥብሃለን ቤትህን ይሄንን የምከፍል ከሆነ ክፈል ብሎኝ ይሄን ሰሞን ማስጠንቀቂያ ሰጥተውኝ ስልኬንም አላነሳም። ስልኬንም እዚሁ ቀርቼ ነው ስልክ አይሰራም እዚህ ቦታ ላይ እና እዚሁ ዝም ብዬ ቁጭ ብዬ ዋሻ እየቆፈርኩ ዝም ብዬ እየኖርኩ ነውና እንደው አንዴ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ይሄንን የባንኩን ዕዳና የግለሰቦቹን የዚህ የገበሬዎቹን ሌላው ደግሞ የኦንላይን ገቢ ማሰባሰቢያ ፕሮግራም ለማስጀመር ከግለሰብ 1 ሚሊዮን ብር ተበድሬ ነው ያንን ፕሮግራም ያስጀመርኩና ለዛ መክፈያ እንኳን ያንን አልቻለልኝም። ማንም ያው ለጊዜው እልል ብለን ተቀብለን የተወሰነ ገቢ ነው በቃ እዛ ወጪ ላይ ያወጣ ነው 2,200,000 ብር ነው ወጪ የወጣው። የገባው ግን 1,100,000 ብር ነው እዛ ቦታ ላይ ገቢ የተደረገው ማለት ነው። እና እንደው እንግዲህ መጥምቀ መለኮት ቅዱስ ዮሐንስ እንደምታዩት ደግሞ ይሄን መጽሐፍቶቹን እዩት። አይጥ ነው እንግዲህ ከበሮም ያለችን ከበሮ እቺ ብቻ ናትና አይጡ እንዲህ አንድ ሲኖ አሸዋና 20 ኩንታል ሲሚንቶ ስላጣም ብቻ ነው ይሄንን ውስጡ ሊሾ ቢሆን ይሄ ሀርማታ ቢደረግ አይጥም አይገባም ነበር። የአይጥ መጫወቻም አይሆንም ነበር። ውስጡን ደግሞ ገብታችሁ ብታዩት የሚያሳዝን ቤተክርስቲያን ነውና እንደው አጋዥ የለኝም ረዳት የለኝምና ሁላችሁም እንድታግዙኝ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ነው የምለውና እባካችሁ እርዱኝ ነው የምለው። አንዴ ከዚህ ከጉድ አውጡ በቃ ሌላ ነገር አይደለም። እንደው ስለ መድኃኔዓለም ስለ እመቤታችን ስለ ቅድስት ድንግል ማርያም እላለሁ። አጠቃላይ አሁን ቤተክርስቲያኑ ያለብህ ዕዳ ምን ያክል ነው? የቤተክርስቲያኑ የመሬት ካሳ ክፍያውም ከዚህ በፊት ለገቢ ማሰባሰቢያ ፕሮግራም ማዘጋጃ ለሆቴል ኪራይ፣ ለአገልጋዮች አበል፣ ለሚዲያዎች ክፍያ፣ ለስራ ማስኬጃ የተበደርከው ጠቅላላ ያለብህ ዕዳ ምን ያክል ይሆን? እንግዲህ በጠቅላላ ዕዳ ያለብኝ የግለሰቡ የዚህ አካባቢ የመሬቱ ካሳ የቀረብኝ አሁን 1,100,000 ብር ነው የቀረብኝ የግለሰቡ ካሳ ማለት ነው። ሌላው ደግሞ የባንክ ዕዳ ነው 1 ሚሊዮን በ20% ወለድ ነው የተበደርኩት። እሱን እንግዲህ ወለዱ ስንት ብር እንደሚሆን አላቅም። እንግዲህ 1 አመት አልፎታል ከተበደርኩኝ። ሌላው ደግሞ የሆቴሉ የግለሰቡ ከግለሰብ የተበደርኩኝ 1 ሚሊዮን ብር ነው ከግለሰብ የተበደርኩኝ እና የሆቴል የገቢ ማሰባሰቢያ የሆቴል የክራይ ምናምን ገቢው ራሱ የገባው እዛ ችሎልኛል እሱ ማለት ነው። አጠቃላይ ስለዚህ 3 ሚሊዮን ነው። ወለዱን አናቅም። የባንኩ ስንት እንደሚወልድ እስካሁን ሂሳብ አታሰራም እንዴት አታቅም? እኛ መክፈል ማልችለውን ምን ብዬ እዛስ ምን ብዬ ቀርቤ እንትን እላለሁ። በቃ እነሱ የወሰኑት በቃ 15 ቀን ሰጥቻለሁ ከየትም አምጥተህ የምከፍል ከሆነ ክፈል፣ አለበለዚያ ማስታወቂያ እናወጣለን ለጨረታ ነው ያሉኝ። በባለፈ ደግሞ ልክ እዚህ ቦታ ላይ ሱባኤ ይዤ እየጸለይኩ ባለበት ሰዓት እመቤታችን ጥሩ የሆነ ነገር አሳይታኛለች። እንግዲህ ይሄን እድል ብትሰጠኝ ሰዎች ሊያግዙኝ ይችላሉ ብለህ ነው መተህ ቢሮ ያለቀስክብኝ የተማጸንከኝና ምን አይተህ ነው?
እዚህ ቦታ እንግዲህ በጣም ተጨንቄ እዳውንም መክፈልም እንዳልቻልኩ በቃ መሄጃ ማጣው በቃ መጣፋበትም ስለሌለኝ እዚሁ ቁጭ ብዬ ዋሻ እየቆፈርኩኝ እያለሁ እዚሁ ጸሎቴን እያደረስኩ እያለሁ አንድ ቀን በህልሜ ነው ሌሊት ነው እዚሁ ያው ውጪ ላይ ነው የምናድረው ትልቅ አባት ነው ግሸን ይሄድኩ ይመስለኛል ግሸን ተራራ ላይ ነው እና ልክ አረጋውያን ናቸው ትልቅ ረጅም ሽማግሌ ናቸው እንዶ ልጄ እግዚአብሔር ይባርክ እግዚአብሔር ያክብር እንዶ የምትሰራ ሁሉ ስራ ይባርክልህ ብሎ የሌለ በቃ ያመሰገነኝ እንጂ ለምንድን ነው እንዲህ የሚመርቀኝ ብዬ በውስጤ እንትን ስለው አንድ ብር ቸግሮት 10 ብር አድርገህ ስለሰጠኸው ነው አለችኝ ሴት ናት አንድ ብር ስለቸገረው 10 ብር አድርገህ ስለሰጠኸው ነው አለችኝ ዲ 10 ብር ከሰጠሁት ይሄንን የመረቀኝማ ብዙ ብር ብሰጠውማ ምን ያደርገኛል ብዬ አሰብኩኝ በውስጤ ከዛም በኋላ ተራራው ወደ ሰማይ ተነቅሎ ከመሬት ላይ ተነቅሎ ይዞኝ ወጣ ወደ ሰማይ ላይ አየር ላይ ዲ ወደ ቁልቁለት ባየው እንዴ ከዚህ ላይ እንዴት ነው መወርደው እየተጨነኩኝ ከዛም በኋላ እንዴት ልውረድ እንዴትስ ነው ብዘል እሰበራለሁ ከሰከሳለሁ እንዴት ልውረድ ብዬ ከሰማይ ላይ ወደ ምድር በማይሳት ቀስ ብሎ ወረደና ዘጭ አለና ቁጭ አለ ወረድኩኝ ከዛም በኋላ ዞር ብዬ ወደ ኋላ ተመለስኩና ተራራውን በማየው ሰዓት ተራራው ወደ ሰማይ ወጣ እንዴት አይከሰከስም አይወርቅም እንዴት ከሰማይ ላይ እንደዚህ ሊወርድ ቻለ ወጥቶ መውጣት ቻለ ብዬ በውስጤ አሰብኩ ከዛም በኋላ ወረደና ቁጭ አለ ከዛም በኋላ ጠጋልኩና እንዲ ተራራውን ግርግዳው እንዲነካ ሳረገው ተመልሶ ወጣ እስቲ ውረድ አልኩት ወረደ እስቲ ወጣ አልኩት ወጣ እንዴ በዚህን ሰዓት እንዴት ሊታዘዝልኝ ቻለ እንዴትስ ታዘዘልኝ አልኩት እንዴ ከዛም በኋላ ሴት ናት እንዴ ላንተ በየትኛው ስልጣን ነው የሚታዘዝልህ ላንተ ታዞልህ አይደለም እኛ ላንተ ከላይ ታዘንልህ እንዲታዘዝልህ እኛ ነን ያደረግነው እንጂ አንተ በስልጣን ማዘዝ አትችልም አለችኝ ሴቷ ስለዚህ አንተ ከአሁን በኋላ የምታደርገው ነገር በሚደረግልህ ነገር አብዝተህም አትደሰት አብዝተህም አትጮህ ስለዚህ የምታደርገው ነገር በአግባቡ ተጠቀም አለችኝና ከዛም በኋላ ወደ አንድ ሴት ነበረች ካጠገብ ወደዛ የምታለቅስ ነበር እሷንም አጽናናታለሁ ወደ እሷ ሊሄዳለችና ያቺ ሴት ወደዛ ሄደችና እኔም ብንነብዬ ተነሳው ይሄንን አየው ከዛም በኋላ ነው ወደ እናንተ መጥቼ ይሄ ነገር እዳይም ይከፈልልኝ ይሄ ከዚህ ከጭንቀቴ ወጣ ይሆን እንደው ብዬ መጥቼ እናንተንም ያው ላስቸግራችሁ የቻልኩኝ ማለት ነው የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን እንግዲህ ዛሬ በዘመናችን አብዛኞቹ ወጣቶች ለቤተ ክርስቲያን ተበድረው አይደለም ይቅርና ራሳቸውን መምራት በማይችሉበት ሁኔታ በተለያየ ሱስ ወድቀው የሚገኙ ብዙ ወጣቶች እንዳሉ እናውቃለን ወንድማችን ኪዳነ ማርያም ደግሞ በዚህ ሰዓት በወጣትነት ዘመነ ፈጣሪህን አስብ የሚለውን አምላካዊ ቃል ለመፈጸም በልጅነቱ ጀምሮ እዚህ አካባቢው ላይ ያለውን የባዕድ አምልኮ ስርዓት ወደ አምልኮተ እግዚአብሔር ለመቀየር ይሄንን ቤተክርስቲያን ሱባኤ በመያዝ አባታችን አባ ገብረሃና ጋር ያገለግል በነበረበት ጊዜ እኔ እዚህ ቦታ ላይ የተወለድኩበት አካባቢ ላይ ቤተክርስቲያን ብሰራ እግዚአብሔር እንዲመሰገን እግዚአብሔር እንዲመለክ ባደርግ ለኔ ትልቅ በረከት ነው ብሎ በመጠየቅ ሱባኤ በመያዝ የመጥምቀ መለኮት የቅዱስ ዮሐንስን ቤተክርስቲያን በዚህ ቦታ ላይ በመትከል ለቤተክርስቲያኑ እንግዲህ መንግስት የግለሰቦችን እዳ እኔ ከፍላለሁ መንግስት ይሄን ያመቻችልኝ በማለት ለቤተክርስቲያኑ እንግዲህ ይሄንን 7 ሄክታር መሬት ለቤተክርስቲያኑ ገቢ እንዲሆን አድርጎ ከግለሰቦች ከማይክሮ ፋይናንስ እንዲሁም ደግሞ ያልተከፈላቸው የይዞታ ካሳም ያላቸው ሰዎች አሉ እንዳጠቃላይ ከ3 ሚሊዮን 100 ሺህ ብር በላይ ነው በዚህ ሰዓት እዳ ያለበት ይህ ቦታው ላይ እዚሁ ቤተክርስቲያኑ ላይ በራሳቸው ጊዜ መጥተው የሰፈሩ ንቦች አሉ እዚሁ ከቤተክርስቲያኑ ግቢ የማይወጣ ለኪንታሮት ለካንሰር ለግፊት ለኤችአይቪ እዚሁ ቦታ ላይ መጥተው መጥምቀ መለኮት ቅዱስ ዮሐንስን ተማጽነው በማር እምነት የዳኑ ብዙ ሰዎች አሉ ከዚህ በፊትም ምስክርነት ሰጥተዋል ዛሬም ደግሞ ከዚህ ቪዲዮ ጋር አያይዤ ማቀርብላችሁ ምስክር ይኖራል እና ይሄንን ቤተክርስቲያን ሁላችሁ በስተጀርባችን እንደምታዩት ጭቃ በጭቃ የተሰራ በቤተ መቅደሱ መጋረጃ ምንጣፍ የሌለው
መጽሐፍቶችና ከበሮውን የቤተ ክርስቲያኑን ንዋያተ ቅድሳት አይጦች እየቆራረጡ እየበጫጨቁ እየተጫወቱበት ያለ ቤተ ክርስቲያን ነው። ቤተ ክርስቲያን በወርቅም ቢሰራ በድንኳንም ውስጥ አገልግሎት ቢሰጥ ቆርቆሮ በቆርቆሮም ጭቃ በጭቃም በሳርም ቢሰራ የሚፈተትበት ቅዱስ ሥጋውና ክቡር ደሙ ስለሆነ ቤተ ክርስቲያን ለኛ ለኦርቶዶክሳውያኑ የገጽታ ግንባታና የእይታ ልዩነት እንጂ አንድ ነው። ስብሐተ እግዚአብሔሩ በሰዓታት በማህሌት በኪዳን በቅዳሴው የሚነበበው የሚደረሰው የሚጸለየው ጸሎት ሁሉ አንድ ነውና እባካችሁ በሀገር ውስጥም ከሀገር ውጭም ያላችሁ ኦርቶዶክሳውያን የምትችሉትን ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ብላችሁ እንድታግዙት የቤተ ክርስቲያኑን አካውንት አስቀምጥላችኋለሁ። ወንድማችን ኪዳነ ማርያም ሲሳይ በቲክቶክ እና በተለያዩ ሚዲያዎች እያለቀሰ ራሱን ደብቆ ልመና ላይ ነው። ችግር ውስጥ ነው ያለሁትና ባካችሁ ቤተ ክርስቲያኑ በጣም ችግር ውስጥ ነች ያለችው። ባካችሁ ቤተ ክርስቲያኑ የመጥምቀ መለኮት ቅዱስ ዮሐንስ ቤተ ክርስቲያን ተማጽኖ ላይ ነው ያለውና እንግዲህ የምትችሉትን እንድታደርጉ እኔም እዚህ ቦታ ላይ ዛሬ የተገኘሁት ቢሮዬ ድረስ መጥቶ ስላለቀሰብኝ እንደዚህ አይነት የልመና ስራ የእርዳታ የበረከት ስራ ስሰራ እኔም በረከት እንዳገኝ ቦታው ላይ ሄጄ ጠበል ተጠምቄ ጸሎት አድርጌ እኔም የምችለውን ነገር ለማድረግ ቦታው ላይ መሄድ አለብኝ ብዬ ነው እዚህ ድረስ በራሴ ወጪ የመጣሁትና አባታችን ደግሞ እዚሁ ቦታ ላይ እንግዲህ ያገኘኋቸው አንድ ካህን አባት አሉ። እነሱ ደግሞ የሚያውቁትንና የተሰማቸውን ነገር እንግዲህ የመጨረሻ እንደማሳረጊያ ይሆነን ዘንድ የሚናገሩት ነገር ካለ እጠይቃቸዋለሁ። አባታችን እስቲ ይፍቱኝ ባርኩኝ፣ የሚያስተላልፉትና የሚያውቁት ነገር ካለ እስቲ እድሉን ለእርሶ ልስጦት። እሺ፣ አመሰግናለሁ። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። አሜን። በዚህ ስፍራ እኔ ቀድሞ የቤተ ክርስቲያን ከተሰራ በኋላ ታቦተ ሕጉ ወደዚህ ስፍራ ከመምጣቱ በፊት በሀገረ ስብከታችን በሰሜን ሸዋ ሀገረ ስብከት ያው ጫጫ ክፍለ ከተማ ነው እኔም ያለሁት። የደብረ ሎዛ ቅዱስ ገብርኤል ቤተክርስቲያን እዛ ላይ ኃላፊ ነኝ። ከዛ በተረፈ ደግሞ እዚህ ቦታ ላይ እኔ ብዙ ችግር ላይ ነኝ ያለሁት የሚል ነገር ያው ኪዳነ ማርያም እንደኔም ስለነገረኝ ከዛ ቦታ በጠዋት ተነስቼ ያው ወደዚህ ቦታ መጥቻለሁ። ለዚህ ቦታ እኔ በፊት የምማቀው ቤተክርስቲያኑ ተሰርቶ ታቦተ ሕጉ በሚገባበት ጊዜ ታቦተ ሕጉን ከሀገረ ስብከቱ አክብሬ ወይም ተሸክሜ የመጣሁት እኔ ነኝ። ጽላት ወደዚህ ቦታ እንዲገባ ሲደረግ ማለት ነው። እና ይሄንን ደግሞ ትልቅ ለኔ በረከት ነው። በዚህ ቦታ ላይ ብዙ ሰዎች እንደተፈወሱ አውቃለሁ። ንብ እንዳለ ማርም ብዙዎች እየመጡ እየተፈወሱ ነውና ወንድማችን ኪዳነ ማርያም ከሁሉ በላይ እኔ ደስ የሚለኝ የራሱን ቤት ትቶ ይሄንን ቤተክርስቲያን ነው እያቀና ያለው። ለምን ቢሉ ያው ቀድሞም ሱባኤ ይዞ ነበረ። በሱባኤው መሰረት ደግሞ እዚህ ታላቅ ቤተክርስቲያን ለመስራት አስቧል። ግን ምንም ሳይኖረው ነው ምንም ነገር ሳይኖረው የራሱን ቤት እንትን ብሎ አሲዞ ካርታውን አሲዞ ፕላን አሲዞ ለዚህ ቤተክርስቲያን ነው ማደርገው ብሎ እንግዲህ ዛሬ በችግር ላይ ነው ያለው። እሱን ደግሞ መርዳትም ስላለብኝ ቢያንስ የተወሰነ በገንዘብ ምረዳው የለኝም፣ ግን እንደዚህ በሐሳብ ለመርዳትና አንዳንድ ነገሮችን ለመናገር ነው። እኔ በዚህ ቦታ ላይ በእውነት ትልቅ ፈውስ ነው እየተካሄደ ያለው። ከዛ በተረፈ ደብረ ሊባኖስም ሌላም ጉዞ እንደዚህ አብረን እንሄድ ነበርና በዛ ምክንያት ነው ዛሬ እኔ አሁን ሌላ ትምህርትም ነበረኝ በቴዎሎጂ የቅዱስ ባስልዮስ መንፈሳዊ ኮሌጅ እዛ የአንደኛ ዓመት ተማሪ ነኝ፣ ደቀ መዝሙር ነኝ ማለት ነው። እዛ ላይ አሁን ትምህርቴንም ትቼ ወደዚህ የመጣሁበት ምክንያቱ ይሄ ነውና በእውነት ልጃችንን በተቻለ መጠን እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ያው በእውነት እግዚአብሔር ያከበረው ሴቶች ከወለዷቸው መካከል አንተን የሚበልጥህ የሚተካከልህ የለም የተባለ ነው። አማን አማን ብለክሙ ተንሳም ትውልድ አንስ ዘያቢም ዮሐንስ መጥምቅ ከመጥምቀ መለኮት ከቅዱስ ዮሐንስ የሚበልጠው የሚስተካከለው የለም ተብሎ በጌታ የተነገረለት ነው። ብዙ ፈውስ የሚገኝበት ነው። በፊት ሸንኮራ ዮሐንስ እንዲህ ነበር ምን ሄደው። ዛሬ ግን እዚህ ቦታ ብዙ ምእመናን እየመጡ እየተፈወሱ ነው ያሉት እና ይሄንን ስራ የሰራው ኪዳነ ማርያም ነው። ይሄ በእውነት ለራሱ እየተቸጋገረ ለራሱ ሰውነቱን እያስጨነቀ ነው
ይሄንን ስራ እየሰራ ያለውና እውነት ምእመናን ይሄንን ነገር በእውነት እናንተ ሚዲያዎች እዚህ ቦታ መጣችሁ ይሄንን ነገር ስራ መስራት ማለት ትልቅ በረከት ነው ለእናንተና መጥምቀ መለኮት እሱ ይጠብቅልን ልጃችን እንግዲህ በተቻለ መጠን እንድትረዱልን ነው። ዞሮ እኮ ይሄ ጉዳይ የቤተ ክርስቲያኗ ነው። እሱ ቦታው ላይ መስራች ስለሆነ በዋናነት በግንባር ቀደም መሆን አለበት ብሎ ከዚህ በፊት ሶላር ሲገዛ ለቤተ ክርስቲያኑ ጣሪያ ቆርቆሮ ሲለብስ ከሙስሊም ሳይቀር ከህንፃ መሳሪያ ዱቤ ማቴሪያሎችን በማምጣት እንደዚሁ በሚዲያ ሽፋን ሰጥልኝ ብሎ ይመጥቻለሁ። እስከዚህ ድረስ ኃላፊነቱን ወስዶ ቤቱን እስከ ማስያዝ ድረስ የሚኖርበትን ቤት አስይዞ ብድር እስከ መበደር ከግለሰቦች ደግሞ ይህንን የመሬት ይዞታ እንግዲህ ቤተ ክርስቲያኑ ከተሰራዋ በኋላ ወደ ቤተ ክርስቲያኑ ቅጥር ግቢ ማንም ሰው መጥቶ ጠበልም እንዳይጠመቅ አገልግሎትም እንዳያገኝ መንገድ ተከለከለ። ስለዚህ ይሄንን የግለሰቦችን መሬት ገዝቶ የቤተ ክርስቲያኑ አድርጎ ነው ምእመናን እንዲወጡ እንዲገቡ ማድረግ ያለበት። እኔ አሁን ይሄ በገባይ ልክ ነው የምናገረው እና ይሄዳ የሱ ተብሎም አይታይም። የቤተ ክርስቲያኒቷ እዳ ነው። መሬቱ የቤተ ክርስቲያኑ ነው። በቤተ ክርስቲያኑ ስም ነው ካርታ የሚሰራ። ይዞታው ለቤተ ክርስቲያን ነው። ትውልድ ያልፋል፣ ትውልድ ይተካል። ይሄ ልጅ ነገ ቢሞት ቢሄድ ከዚህ ቤተ ክርስቲያን በቃኝ ብሎ ወደ ሌላ ቦታ ቢሄድ ይዞታው ሁሉ ነገር ባለበት ተከብሮ ለቤተ ክርስቲያኗና ለትውልድ ነው የሚሰጠውና ይሄንንም እናንተ በበላይ ያላችሁ አካላቶች ስለሆናችሁ በደንብ አድርጋችሁ እንደው ከተቻለ ከሀገረ ስብከትም ከወረዳ ቤተ ክህነትም በጀት ወጪ እስከማድረግ ድረስ እገዛ የሚደረግበት ጉዳይ ነውና እናንተም እንደው ባጽንኖት ብትመለከቱት እላለሁ። አባታችን ልክ ነው። አሁን እሱ እንደ አስተዳዳሪነትም እንደ መምራትም ቤተ ክርስቲያን እየመራ ያለው እሱ ነው። ምንም ገቢ ሳይኖረው ነው እየመራ ያለው። እየለመነ ነው ከህብረተሰቡ ካንዱ እየሄደ እየለመነ ታቦት በሚነክስበት ቦታ ቆሞ እየለመነ ነው። ፀሐይ እየበላው ነው እንትን እያለው ይሄ ቤተ ክርስቲያን እየሰራውና አሁን እሱ ሌላ አስተዳዳሪ ኖሮት የቤተ ክርስቲያን ሌላ አብሮ እንትን የሚል ሰው የለም። ብቻውን ነው እየሰራ ያለው። ብቻውን ደግሞ ሰው በመስራት ያከባቢውም ሰው ብዙም እየረዳው አይደለም ያለው። እሱ እየረዳው ያለው ጸበልተኛው የሚመጣው በጸበልተኛ ነው እየረዳው ያለው የተወሰነ። ያው ደግሞ የሚመጣው ተጓዥ ብቻ ነው ያለውና ይሄን ደግሞ አብዛኛው በሚዲያ እናንተ የተወሰነ እገዛ ብታደርጉት በሀገረ ስብከቱም ደግሞ ሀገረ ስብከቱም እንግዲህ ይሄንን ሚዲያ የሚከታተል ሰው ሁሉ ያው ይሰማል ማለት ነው የሱን ችግር። እውነትም ያው ያለው በክፍለ ከተማው ነው ይሄ ያለው። በክፍለ ከተማው ደረጃ ደግሞ እውነትም የክፍለ ከተማው ዋናው ስራ አስኪያጅ እሳቸው መጥተው እዚህ ቦታ ብዙ ነገር እያስተላለፉ ነው ያሉት። ግን ያው ይሄንን ደግሞ ወዳለ መመለስ ያው እያስቸገራቸው ይመስለኛል። ዞሮ ግን በሀገረ ስብከቱም ቢታሰብበት ጥሩ ነው። ወንድማችን ኪዳነ ማርያም የመጨረሻ ጥያቄ ነው። ቤተ ክርስቲያኑ አሁን እንደው ስብሐተ እግዚአብሔሩ እንዳይቋረጥ ምን እየተደረገ ነው? አገልግሎትስ እንዴት ነው እየተሰጠ ያለው? ቅዳሴው መቼ ነው የሚቀደሰው? ያንንስ የካህናቱ ደሞዝ ንዋያተ ቅድሳቱን የማሟላቱ ሁኔታ እንዴት ነው እየተካሄደ ያለው? አገልግሎት እንዴት ነው እየተሰጠ ያለው? ያው ከተለያየ ቦታ እንደ በረከት መጥተው እያገለገሉ ነው ቅዳሴ የሚቀድሱት። ደሞዝም የላቸውም። ያው በወር አንዴ የዮሐንስ ቀንና እሁድ ብቻ ነው የሚቀደሰው። በወር አንዴ ነበረ በፊት የሚቀደሰው። አሁን ደግሞ አካባቢ ካህናቶችም በቃ ከጸበልተኛም እንዲሁ ሌሊት ዋዜማ ማታ እንዲሁ ቅዳሜ ማታ እየመጡ አድረው ቅዳሴ እንቀድሳለን ብለው እሁድ ይቀድሳሉ እዚህ አካባቢ ማለት ነው። እና እንግዲህ ንዋየ ቅድሳት ብዙም የለውም። ያለውም እንደምታዩት እንግዲህ እንደዚህ ተበጫጭቆ እንግዲህ አይጥ መጫወቻ ነው የሆነው። ያለችንም ከበሮ ይኸው እንዳለ አይጡ በልቶታል ማለት ነው። እና ምንድነው አንድ ሲኖ አሸዋ ብናገኝ ይሄ መሬቱ የጭቃው ውስጡ አፈር ነው። ያንን አፈሩ እንኳን ሊሾ ብናደርግ አርማታ ቢደረግ እንግዲህ የተወሰነ እንግዲህ አይጥ መግቢያዎቹ በሲሚንቶ ቢደፈኑ ብዙ ነገር እቃ ቢገባ እንኳን እቃ ማስቀመጫ ስንዴ መገበሪያ የተጠረገውን ብናሳያችሁ በጣም ነው የሚያሳዝነው። እኔ የመናገር ችሎታ የለኝም፣ መናገር አልችልም። ሚዲያ ላይ ወጥቼ መናገር አልችልም። ምናልባት እንግዲህ እንደው በሚገባ አንተ ወንድማችን እንግዲህ ተናግረሃል። ከኔ ይልቅ አንተ ችግሬን ተረድተህ የተናገርክልኝ እና ካህን ደሞዝ የለውም። ደሞዝ እየተከፈላቸው አይደለም እዚህ ቦታ ያለው ማለት ነው።
ዛሬም እስቲ በዚሁ በመጥምቀ መለኮት በቅዱስ ዮሐንስ ግቢ ጠበል የሚጠመቁ ቅዱስ ዮሐንስን የሚማጸኑ እህቶች ወንድሞች የተደረገላቸው አሉ። ከዛም መካከል አንድ እህታችን እዚሁ አጠገባችን መሰክራለሁ ብላ ቀረጻውን ከጀመርን በኋላ መታ ቆማለች። መጥምቀ መለኮት ቅዱስ ዮሐንስ ምን እንዳደረገላት ተነግረናለች። በእርግጥ መጥምቀ መለኮት ቅዱስ ዮሐንስ ጌታን ያጠመቀ በጌታችን በመድኃኒታችን በኢየሱስ ክርስቶስ የተነገረለትና የተመረጠ ጌታችን መድኃኒታችን ኢየሱስ ክርስቶስን በ6 ወር የሚበልጠው ሴቶች ከወለዱት እንዳንተ የሚሆን አንተን የሚተካከል የለም የተባለለት ከመቤታችን ከቅድስት ድንግል ማርያም በታች 55 ትውልድን የሚያስምር ቃል ኪዳን የተሰጠው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ በዚህ መድረክ አይደለም በመጽሐፍ ጽፎና ተርኮ መግለጽ የማይቻል ሐዋርያና ሰማዕት ነው። ስለዚህ መጥምቀ መለኮት ቅዱስ ዮሐንስ ዛሬም እኔና እናንተ በጠራነውና በፈለግነው ጊዜ ለሁላችን የሚደርስ እንኳን በስሙ የተሰየመውን ጠበል ተጠምቀን ይቅርና መጥምቀ መለኮት ቅዱስ ዮሐንስ በተሰጠህ ቃል ኪዳን እርዳን አግዘን ብንለው እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ ቃል ኪዳን የተገባለት ነብይም ሐዋርያም ጻድቅም ሰማዕትም የሚተካከለው የለም። ስለዚህ እህታችን በመጥምቀ መለኮት በቅዱስ ዮሐንስ ምን እንደተደረገላት ትነግረናለች። ነይ እስቲ እህታችን የተደረገልሽን ነገር እንድትነግሪ እስቲ ስምሽን ንገሪን፣ ከየት እንደመጣሽ እዚህ ቦታ ላይ መቼ እንደመጣሽና መጥምቀ መለኮት ቅዱስ ዮሐንስ ምንድነው ያደረገልሽ? እስቲ ይሄ ሚዲያ ለሚከታተሉ ኦርቶዶክሳውያን አጋሪልን። በቅድሚያ እድሉ ስለተሰጠኝ በግራር አንበሳ ቅዱስ ዮሐንስ አመሰግናለሁ። ሲቀጥል ስሜ እህተ ገብርኤል እባላለሁ። የመጣሁትኝ ከደብረ ብርሃን ነው። ስለ ግራር አንበሳ መጥምቁ ዮሐንስ በአካባቢ ከሚኖሩ ነዋሪዎች በርካታ መልካም ነገሮችን ሰምቻለሁ። በቅርብ ከሚኖሩ ከኔ ከጎረቤቶቼ ኪንታሮት ህመምን እንደዳኑ፣ የተለያዩ የደም ግፊትን፣ የተለያዩ ደዌዎች እንደተፈወሱ ሰምቻለሁ፣ ስሰማም ቆይቻለሁ። ነገር ግን እየሰማሁ እንኳን ወደዚህ ቦታ ለመምጣት አንድም ቀን አስቤም አላውቅም ነበረ። ልቦናዬም ወደዚህ አስመልክቶኝ አያውቅም ነበረ። በአጋጣሚ ግንቦት 11 ቀን ወደ ደብረ ሊባኖስ ጉዞ አድርጌ ነበረ። ከዛ ስንመለስ ጉዞ የሚያደርግነው ከወንድማችን ኪዳነ ማርያም ጋር ነበረ። እዛም በደረስንበት ጊዜ ቅዱስ ዮሐንስ ምንም የማውቀው ነገር የለም። እዚህም ተአምሩ ቦታውም እዚህ አካባቢ እንደሆነ አላውቅም ነበር። ነገር ግን የደብረ ሊባኖስን ክብረ በዓል አክብረን ማታ ላይ እቃችንን በምንሸክፍበት ጊዜ ከእሳቸው የተላለፈልን መልእክት ምንድነው? እዚህ ቦታ ዮሐንስ የሚባል አለ፣ እግረ መንገዳችንን አይታችሁ ትሄዳላችሁ ብሎ ባላሰብኩበት ሰዓት እግዚአብሔር በፈቀደው እኔ ባሰብኩት ባይሆን እሱ ባሰበው ሰዓት እዚህ ቦታ ላይ አብረናቸው ከሄድናቸው አንድ መኪና ሰዎች ጋር መጣን። ቦታውንም አየን። ጸበሉን ስለ ቦታው ተአምርም ታሪክም ካሉት አባቶች ተነገረን፣ ሰማን። ፈዋሽ የሆነውን ጸበሉንም ገብተን ተጠመቅን። ተጠምቀን ከጨረስን በኋላ በገዳሙ አካባቢ ባሉ ንቦች ገዳሟ በንብ የምትጠበቅ በአናብስት ትጠበቅ መሆኗን ታሪኩን ተረዳን። በገዳሙ አካባቢ ካሉ ንቦች ከወጣው ማር በመድኃኒትነት ወይም በፈዋሽነቱ ስለሚታወቅ ሰጡን። ያንን ማር ደዌ ያለበት ቦታ፣ ቁስል ያለበት ቦታ፣ የሚሰማችሁ ቦታ ቀቡት አሉ። እኔም ያችን የተሰጠችኝ አንድ ማንኪያ ማር አይኔን ለብዙ ዓመታት ያመኛል። የበሽታዬ መነሻ የማጅራት ገትር በልጅነቴ የ5 ዓመት ህፃን ሆኜ የማጅራት ገትር በሽታ ይዞኝ ለዛ የወሰድኩት መድኃኒት አይኔ ላይ ህመም ጥሎብኝ ለ42 ዓመት መድኃኒት እየተጠቀምኩ ነው የኖርኩትኝ። 42 ዓመት ሙሉ መነጽርም ከአይኔ ላይ አይለየኝም። በቀን 3 ጊዜ መድኃኒት እንጠቀማለሁ በእድሜ ዘመኔ ሙሉ። ነገር ግን መፍትሄ ያላገኘሁለትን ያን ቀን ያችን ማሯን ሰጥቶኝ አይኗን ዙሪያዋን ሁለቷንም አይኔን ገና እየቀባኋት ባለ ቅጽበት ንቦች መጥተው
ነደፉኝ ሁለቱንም አይኖቼን። ከዛ እኔም ደነገጥኩኝ። በወቅቱም ጥሩም ስሜት ተሰምቶኛል፣ መጥፎም ስሜት። ቅዱስ ዮሐንስ እኔ ንጹህ ሳልሆን መጥቼ ይሆን በንቦች እንድነደፍ ያደረከኝ ብዬም እስከ መጠየቅም ደርሻለሁኝ። ለምን እስከ ሰው ተለይቶ በመኪና ውስጥ ወደ 30 የሚሆኑ ከኛ ጋር የመጡ ተጓዦች አሉ። ከነሱ ለይተ እኔን እንዴት ልታስነድፈኝ ቻልክ? ንጹህ ሳልሆን ቀርቼ ነው? ለቦታው ማልመጥን ሆኜ እውነት ኃጢአት ኖሮብኝ መጥቼ ነው ብዬ መጥምቀ መለኮትን ጠይቄያለሁ። ነገር ግን በአካባቢው ካሉ አባቶች የተነገረኝ ምንድነው ከህመምሽ ባለሽ ምክንያት መፍትሄ ነው፣ ምልክት ነው ያሳየሽ አሉ። እኔም በመጠራጠር ሊሆንም ይችላል ላይሆንም ይችላል ብዬ በመጨረሻ ድጋሚ ማሩ ተበጥብጦ በጸበል ተሰጠኝ። 2 ኩባያ ነው የጠጣሁት። ኖርማል የሆንኩ ሴትዮ ሰውነቴ ሁሉ በደቂቃ ነው ቅይይር ያለው። ከዛም ከደቂቃዎች በኋላ ቮሚት ማስቀመጥ ስሜት ተሰማኝ። ለ2 ቀናት ያክል ቤቴም ከገባ በኋላ ሁለቱም አይኔ ድፍን ብሎ በቃ መጥምቀ መለኮት ቅዱስ ዮሐንስ እዛ ቦታ ያስረገጥከኝ አይኔ ልታጠፋው ነው ወይስ ለምህረት ነው ብዬ ማልቀስ ጀመርኩኝ። ከዚች ከቦታዋ የወሰድኳት እምነትና ጸበል ነበረች። ያንንም ለሳምንታት ያህል እየደጋገምኩ ስንቀባው አይኔ አብጦም የነበረው ወደ ቦታው ሄደ። በሌላ ጊዜ ያመኝ የነበረው አይኔን በሚያመኝ ጊዜ ስራዬ መምህር ነኝ። ከቾጋ በተገናኘ ብዙ ስሜቶች በየዕለቱ ይሰማኛል። እነዛ ስሜቶች አሁን የሉም፣ እኔ ጠፍተዋል። እና ይሄ ሁሉ የተደረገው በማን ነው? በመጥምቀ መለኮት ቅዱስ ዮሐንስ ነው። እና መጥምቀ መለኮት ቅዱስ ዮሐንስ ይሄንን ካደረገልኝ ነገም ደግሞ ደጁ ሄጄ ብለምነው ደጁ ወድቄ ብማጸነው ከዚህ የበለጠ ብዙ ነገሮች ሊያደርግልኝ ይችላል ብዬ በዛሬው ዕለት ደግሞ አጋጣሚ የሥራ ቀን ስላልሆነ ዛሬ መጥምቀ መለኮት ነው። እስቲ ቅዳሜና እሁድ ላይ ከዋለልኝ የሥራ ሰዓቴን ካልነካብኝ ሄጄ ደግሞ እስቲ ምሕረቱን ልድገምና ልየው ብዬ ደጁ መጥቼ ጸበሉንም ይኸው ዛሬ ተጠምቄያለሁ፣ ተጸብያለሁ፣ እምነቱንም ተቀብያለሁ። እንግዲህ መጥምቀ መለኮት ቅዱስ ዮሐንስ ለኔ ያደረገው ብዙ ነው። ከዚህ በፊትም እግሬን ታምሜ እንዲሁ የዮሐንስን ጸበል ተቀብቼ እግሬ ድኛለሁ፣ ተፈውሻለሁ። ስለዚህ እኔን የሰማ ቅዱስ ዮሐንስ ሌሎችንም ክርስቲያኖች ኦርቶዶክሳውያኖች ይስማ ነው የምለው። ኑ የኦርቶዶክስ ልጆች ወደዚች ወደማትታወቀዋ ተሸፍና ተደብቃ ወደ ቆየችው የግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ እየመጣችሁ በፈዋሽ ጸበሉ ተፈወሱ ላለሁኝ፣ በፈዋሽ እምነቱ ዳኑ፣ ካለባችሁ ደዌ ተፈወሱ ላለሁኝ መልእክቴ ይሄ ነው። ለኔ ያደረገውን መጥምቀ መለኮት ለሁላችሁንም ያድርግላችሁ። ሌላ የምለው ነገር ምንድነው? ይሄ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እንግዲህ እኔ ባየሁበት አንጻር ሳየው ቤተክርስቲያኑ ምንም የሌለው ነው። በቃ አንዳንድ ጊዜ ኦርቶዶክሳውያን ወደ ትልልቅ ገዳማት ነው የምንሄደው። በቃ ሰው ወደሚጋፋበት ብዙ ሀብት ወዳለው ቤተክርስቲያን ነው የምንሄደው። እስቲ እውነት የክርስቲያን ልጆች እስቲ ዞር ብላችሁ የግራር አንበሳን ቅዱስ ዮሐንስ ቤተክርስቲያንን እዩት፣ ተመልከቱት። ራቁቱን ነው። ሰው ራቁቱን ሲሆን እንደሚያስቀይም ሁሉ ቤተክርስቲያን ራቁት ሲሆን ደግሞ እጅግ ያሳዝናል እኛ ልጆቹ እያለን። ስለዚህ የቅዱስ ዮሐንስ ወዳጅ የሆናችሁ መጥምቀ መለኮት ቅዱስ ዮሐንስን እዩት፣ ተመልከቱት። ችግሩ ምን እንደሆነ ተረዱለት፣ ክፍተቱን ሙሉለት። እጣንም ጧፍም ሰው ባለው አቅሙ ያደረገውን ቢያደርግ እኔ ዮሐንስ ለሰው ወደ ኋላ ማይል ጻድቅ ነው። እባካችሁ የኦርቶዶክስ ልጆች ኑ በግራር አንበሳ መጥምቀ መለኮት ቅዱስ ዮሐንስ ዳኑ፣ ተፈወሱ ላለሁ። አመሰግናለሁ። ጨርሻለሁ። መጥምቀ መለኮት ቅዱስ ዮሐንስ ላንቺ ያደረገውን እኛም ቦታው ላይ ለተገኘ ነው በሀገር ውስጥና ከሀገር ውጭም ሆኖ ይሄን መልእክትና ምስክርነት ለሚሰሙ በቃል ኪዳኑ እሱ ያደርግላቸው። የመጨረሻ ወንድማችን ኪዳነ ማርያም የምትለዋል? አዎ እንግዲህ እኔ መለምናችሁ ለአንድና ለመጨረሻ ነው። ዳግመኛ ወንድሜንም እንዳላስቸግር ከዚህ እዳ ከዚህ ጉድ እንድታወጡኝ ዘንድ በመጥምቀ መለኮት በቅዱስ ዮሐንስ ስም እማጸናችኋለሁ። ከዚህ
ከዚህ እዳ አንዴ አውጡኝ ከዚህ ችግር እንደው ችግሬን ተረዱኝ መናገር አልችልም የመናገር የማስረዳት የማሳመን ችሎታ የለኝምና እንደው በመጥምቀ መለኮት በቅዱስ ዮሐንስ የኔን አፍ ሳይሆን የወንድማችን ያላየ በሚገባ አስረድቷልና እባካችሁ እርዱኝና ችግሬን ተረዱኝና እንደው ከእዳ አውጡኝ ይላል ሌላው ይቀር እንደው ቤተ መቅደሱ ውስጡን እንደው መገበሪያ ስንዴማ የለም ጭራሽ እንዳለ በቃ አውጥተን ስላስጠላን አውጥተን ለከብቶች የሰጠነው ማለት ነው እና አንድ አሸዋ አንድ ሲኖ አሸዋና 20 ኩንታል ሲሚንቶ ካገኘው ይሄንን ውስጡንም አሳምሬ ሌላ ምንም ብድርም አልገባም እዳም አልገባም እርሻዬን እያረስኩ እዚሁ ቁፋሮዬን እየቆፈርኩ ያለኝም በአቅሜ ጉልበት አለኝ በጉልበቴ እየቆፈርኩ እግዚአብሔርን አገለግላለሁ ከዛ ውጪ ሁለተኛ እዳ ውስጥ እንዳልገባ እውነት በመጥምቀ መለኮት በቅዱስ ዮሐንስ ስም ቃል ገባላችኋለሁ የዛሬውን ብቻ በመጥምቁ ዮሐንስ ይሄንን 3 ሚሊዮን ብር እባካችሁ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ስላችኋለሁ ከእዳ አንድ ያውጡኝ እላችኋለሁ እባካችሁ ስለ መድኃኒዓለም ስለ እናታችን ስለ ቅድስት ድንግል ማርያም እላለሁ አመሰግናለሁ እውነት አላየ ወንድሜ ደግሞ እዚህ ድረስ እንደው ያሁን የእግር መንገድም ተጉዘ እዚህ ቦታ ስለመጣ አመሰግናለሁ እጅግ ወደሃለሁ እግዚአብሔር ያክብርህ መጥምቀ መለኮት ቅዱስ ዮሐንስ የልብህንም ሐሳብ ይምላልህ እላለሁ ለችግሬ እንዲደርስህልኛል እውነት የኔ ችግርም ባይሆን የመጥምቀ መለኮት የቅዱስ ዮሐንስ ችግር ነው ለቤተ ክርስቲያን ሁላችንም መድረስ ግዴታችን ነው ግን ጨነቀኝ በቃ መሄጃ አጣው ስለዚህ እባካችሁ ስለ መድኃኒዓለም እላችኋለሁ እግዚአብሔር ይስጥልን እግዚአብሔር ያክብርልህ ወንድሜ አመሰግናለሁ ከ80 ሚሊዮን ኦርቶዶክሳውያን ለመጥምቀ መለኮት ለቅዱስ ዮሐንስ 30 ወዳጆች ያስፈልጉታል ያለበት የቤተ ክርስቲያኑ ጠቅላላ ዕዳ 3 ሚሊዮን ብር ነው 100 ሺህ ብር አስራት በኩራት የሚያወጣ የቅዱስ ዮሐንስ ወዳጅ ካለ 3 ሚሊዮን ብር ለ30 100 ሺህ ብር ነው 50 ሺህ ብር ብናዋጣ 60 ሰው ነው የሚያስፈልገው 25 ሺህ ብር ብናዋጣ 120 ሰው ነው የሚያስፈልገው 12 ሺህ ብር ብናዋጣ 240 ሰው ነው የሚያስፈልገው ከ80 ሚሊዮን ኦርቶዶክሳውያን ለመጥምቀ መለኮት ለቅዱስ ዮሐንስ እንዴት 30 ሰው 60 ሰው 120 ሰው 240 ሰው እንዴት ይጠፋል የቤተ ክርስቲያኑን ህጋዊ አካውንት አስቀምጥላችኋለሁ እምትችሉትን አስተዋጽኦ በማድረግ ያስገባችሁበትን የባንክ ደረሰኝ ስመ ክርስትናችሁን አድርጋችሁ በቴሌግራም በኢሞ በዋትስአፕ ብትልኩልኝ እዚህ ቦታ ላይ አምጥቼ አባቶችና ወንድማችን ኪዳነ ማርያም ቦታው ላይ የሚመጡ ትልልቅ አባቶችም ቦታው ላይ ያሉ ስውራን ቅዱሳን አባቶችም በጸሎት እንዲያስቧችሁ ይደረጋል ቆሞስ አባ ገብረሃና ከአንዴም ሁለቴም እዚህ ቦታ ላይ መጥተው ከመመስረቱ ጀምሮ ፍቃደ እግዚአብሔር እንደሆነ ተናግረዋል በባለፈም እዚህ ቦታ ላይ እንደመጣሁ እኔ አግኝቻቸዋለሁ እዚህ ቦታ ላይም የአካባቢው ማህበረሰብ በመላው ዓለም የሚገኙ ኦርቶዶክሳውያን የቤተ ክርስቲያንን አስራት በኩራት መስረቅ እንደሌለባቸው እዚህ ቦታ ላይ አስረድተውናል ስለዚህ በመላው ዓለም ሆናችሁ ይህንን ፕሮግራም የምትመለከቱ የመጥምቀ መለኮት የቅዱስ ዮሐንስ ጠበል የመጥምቀ መለኮት የቅዱስ ዮሐንስ እምነት በተቻለ መጠን እንዲደርሳችሁ እንድትድኑበት እንድትፈወሱበት ከወንድማችን ከኪዳነ ማርያም ጋር እናደርጋለን ይሄ ክርስቲያናዊ ግዴታ ነው ይቺ ቤተ ክርስቲያን የሁላችን ነች ከበሮውን አይጥበጣሶታል ታምረ ማርያሙን ገድለ መጥምቀ መለኮት ቅዱስ ዮሐንስን በቤተ ክርስቲያን የሚነበበውን ስንክሳር የሚቀመጠውን መገበሪያ ንዋያተ ቅዱሳቱን ልብሰ ተክኖውን አይጥ ብጥስጥስ አድርጎታል ለዛም የሚያስፈልገው አንድ ሲኖትራክ አሸዋና 20 ኩንታል ሲሚንቶ ነው ብሏል ወንድማችን ይሄንንም ማድረግ የምትችሉ የቅዱስ ዮሐንስ ወዳጆች አቅማችሁ በፈቀደ እጃችሁን እንድትዘረጉ ማሳሰብ ፈልጋለሁ ስለነበረን ጊዜ ስለማይነገር ስጦታው አምላካችን እግዚአብሔር ስሙ የተመሰገነ ይሁን አምላካችን እግዚአብሔር አገራችን ኢትዮጵያና ህዝቦቿን ይባርክ እኔ በዚሁ ጨርሻለሁ አባታችን የመጨረሻ የሚያስተላልፉት አባታዊ መልእክት ካለ እድሉን ልስጦትና እንጨርሳለን እንግዲህ በማቴዎስ ወንጌል ላይ ምዕራፍ 11 ላይ ምዕራፍ 5 ላይ ያያችሁትና የሰማችሁትን ሄዱና ለዮሐንስ ንገሩት ተብሏል እንግዲህ ሄዳችሁ ለዮሐንስ ንገሩት የተባለው ያላችሁን የልባችሁን አውነታችን እንደተባለው
እሷም የልቧን በመንገሯ ይኸው ከደዌዋ ተፈውሳለች። ሄዳችሁ ያያችሁትን የሰማችሁትን ደንቆሮዎች ይሰማሉ፣ ዕውራን ያያሉ፣ ለምጻኖች ይነጻሉ ተብሎ የተነገረለት ለቅዱስ ዮሐንስ ነው። በሱ ጸሎት ነው። የሱስ ጸሎት ደግሞ ታላቅ ነው። ጌታን ያጠመቀ ቅድም እንዳልከው ጌታን ያጠመቀ ታላቅ ሐዋርያና ሰማዕት ነው። ይሄ እና እግዚአብሔር ጸጋ የተሰጠው ገና ከሕፃንነቱ ጀምሮ መናኝ ነው። ለዛ ነው እሱንም መናኝ አድርጎ እዚህ ቦታ ያስቀመጠው። ስለዚህ በእውነት ክርስቲያኖች እናንተም ደግሞ እንግዲህ ይሄ ልጅ የትም መቅረት የለበትም። ለቤተ ክርስቲያን ብሎ ራሱን አሳልፎ ጌታ አሳልፎ ራሱን እንደሰጠ እሱም ለቅዱስ ቤተ ክርስቲያን ራሱን አሳልፎ እየተሰጠ ነው፣ እየተፈለገ ነው ያለው። ለመታሰር ነው ማለት ነው። ስለ ቤተ ክርስቲያን ራሱን አሳልፎ እየሰጠ ነው። ዛሬ ክርስቲያኖችም እየተጨፈጨፉም ቢሆን እሱ ደግሞ ራሱን ደግሞ አንድ ሰው ራሱ ሰማዕት ማለት ራሱን ለቤተ ክርስቲያን አሳልፎ መስጠት ስለሆነ በተቻላችሁ መጠን ያው ይሄንን ሚዲያ የምትከታተሉ ለዚህ ለልጃችን ለኪዳነ ማርያም በእውነት እንድትራዱ ነው። እኛም በተቻለ መጠን በአካባቢያችን ለመራዳት እንሞክራለን። እግዚአብሔር ከሁላችን ጋር ይሁን። እናንተንም ደግሞ በእናት ይሄንን አክብራችሁ በመምጣታችሁና ይሄንን ሚዲያ በመቅረጻችሁ ትልቅ ነገር ነውና እግዚአብሔር ጸጋ በረከቱን ይስጣችሁ ነው። አድማጭ ተመልካቾቼ ሁልጊዜ ስለምታደርጉልኝ ትብብር ከልብ አመሰግናለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ።